እግር ኳስ ራሷ ከምታስታውሳቸው የክፍለ ዘመኑ ሊቃን ባለተሰጦች መካከል ቀዳሚው ነው። አርጀንቲና ቦነስ አይረስ ውስጥ ቪላ ፍሎሬንቶ ከምትባል የድሆች መንደር ተነስቶ እግር ኳስን በልዩነት ካስተዋወቀው ከብራዚላዊ ኤድሰን አራንቶስ ዶ ሳሜንቶስ ፔሌ በመረከብ የእግር ኳስን ደረጃ ቁንጮ ላይ አኑሯል። እግር ኳስ ሊቃውንቱን ወደ መሪነት ደረጃ ሳታደርሰው በፊት እንደ ብዙሃኑ የእግር ኳስ ባለ ታሪኮች መራር በሆነ የድህነት ፈተና ውስጥ አልፏል። ከአርጀንቲኖስ እስከ ናፖሊ የንግስና ቤቱ ለ6 ክለቦች ተጫውቶ አሳልፏል። የ1986 የሜክሲኮ ዓለም ዋንጫና እንግሊዛውያን ላይ ያገባት የእግዜር እጅ ወይም ጋድስ አንድ ጎሉ በልዩነት ይታወሳሉ። ተከላካዮችን እንደ ሐይቅ ዳር ቀጤማ እየለሸለሸ ያስቆጠራቸው ጎሎቹና አይደገም ያብዶቹ ዛሬም ድረስ አቻ ይገኝላቸው። ከስኬቱ ጋር ተያይዞ በመጣ ቅጥ አልባ ሕይወቱ ለአደንዛዥ ዕፅ ሱሰኝነት ተዳርጎ ከ2 ዓመታት በላይ በቅጣት አሳልፏል። እሱ እንዳለውም እግር ኳስ እሱን መርጣው ቀብታው የንግስና ዙፋን አጎናጽፈው ለዓመታት ዘልቋል። በብዙ አወዛጋቢና አስገራሚ አሳዛኝ ታሪኮች የታጨቀው ግራ ዘመሙ ጸረ ኢምፔሪያሊስቱ ሶሻሊስቱ ዲየጎ አርማንዶ ማራዶና እንደ አውሮፓውያን አቆጣጠር ዳር 25 2020 ዓ.ም ከዚህ ዓለም በሞት ተለይቷል።